ወዳጄ ዩገርሚ ከመጥበብ መጣበብ ከጠብ ጥበብ እንደሚበልጥ አታውቅምን? ውድ እና የምወዳችሁ ጀስት የዚህ ፔጅ እና የዚህ አካውንት ተከታታዮች እንዲሁም ይህ ቪዲዮ እንደ አጋጣሚ ደርሷችሁ የምትመለከቱ ትንሽ እውቀት ላካፍላችሁ እና ሰላማችሁ በዚህ ይበል። አንተ ወይም አንቺ የምትናገሪው ቃል እንዲሁም አረፍተ ነገር የወደፊት ህይወትሽን ወይም ህይወትህን የሚወስን መሆን እንደሚችል ማወቅ አለብህ እንዲሁም አለብሽ። ለምሳሌ አንተ የምታስበው አረፍተ ሀሳብ ወይም ደግሞ የምታደርገው ድርጊት ጥሩ ከሆነ እና ላንተ ጠቃሚ እንዲሁም ሌሎችን የሚጠቅም ከሆነ ሪዛልቱ ምን ይሆናል? ጀስት ጥሩና የምትፈልገውን ነገር ሊሆን ይችላል። ኦፖዚትሊ የምታስበው እና የምታደርገው ነገር መጥፎ ከሆነ ደግሞ ሪዛልቱ ምን ይሆናል? እንደዛው መጥፎ ይሆናል ማለት ነው። ሶ you have to do and things that is useful for yourself and for others, you know. ለምሳሌ አንድ ነገር ልንገራችሁ። ጀስት ንጹህ ውሃ በብርጭቆ በንጹህ ብርጭቆ ውስጥ የምትቀዳ ከሆነ የውሃው ቅርጽ በምን ይወሰናል? በብርጭቆ ይወሰናል ማለት ነው። እንዲሁም ንጹህ ውሃ መሬት ላይ ወይም ደግሞ ባዶ ቦታ ዝም ብለህ ከደፋ ያንን ውሃ ቅርጹንም ሆነ እና መልሰም ልታገኘው አትችለው። ስለዚህ የምታደርገው ነገር ጥሩ እና ውጤት ወይም ደግሞ ቲንግዛት ጥሩ ውጤት እንድታገኝ የምትፈልገውን እንድታገኝ ምን ማድረግ አለብህ? ጀስት የተወሰነውን ነገር በተወሰነ ቦታ ሀሳብህን ወይም ደግሞ ድርጊትህን ሪዛልት የሚያስመጣብህ ቦታ ላይ ወይም ድርጊት ላይ ምን ማድረግ አለብህ? አፕላይ ማድረግ አለብህ። ጀስት you have to apply your knowledge, your ability and the thing that is you need and the thing that you obtain for the case of profitability. You have to apply on what? On the needed and the needed place and the needed on the needed person, you know. ስለዚህ ውጤትህ ጥሩ እንዲሆን በተወሰነና በሚያስፈልግበት ቦታ ብቻ አፕላይ ማድረግ ጠቃሚና ጠቃሚ ነው። ጀስት እቺ ጠቃሚ ነች እና ተቋደሳት። እንደ አጋጣሚ ደግሞ ሰብስክራይብ እና አድ ያላደረጋችሁት ሰብስክራይብ ማድረግ አይረሳ። ሰላማችሁ ብዝት ይበልልኝ።